የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2011 ዘመን የሐጅ ተጓዦችን ምዝገባ ለመጀመር ቅድመ ዝግጅቱን ማጠናቀቁን እየገለጸ ከሰኔ 1 ጀምሮ ለሚከናወነው ምዝገባ ተጓዦች ተከታዮቹን ቅድመ ሁኔታዎች ማለትም የዘንድሮውን አጠቃላይ የሐጅ ክፍያ ብር 78150 ለዚሁ አገልግሎት ተብሎ በተከፈቱትና ስክሪኑ ላይ በሚታዩት በኢትዮጵያ ንግድ ባንክ አሊያም በኦሮሚያ ኢንተርናሽናል ባንክ ወይም በኦሮሚያ የህብረት ሥራ ባንክ አካውንቶች ገቢ ያደረጉበትን ስሊፕ ወይም ደረሰኝ ጊዜው ያላለፈበት ፓስፖርትና ባለትዳሮች በጋራ የሚጓዙ ከሆነ የጋብቻ የምስክር ወረቀት ይዘው በመገኘት ከ18 ማዞሪያ ወረድ ብሎ ሆላንድ ኤምባሲ አጠገብ በሚገኘው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና መስሪያ ቤት ብቻ መመዝገብ የሚችሉ መሆኑን እየገለጸ በቀሩት ጥቂት ጊዜያት ተመዝጋቢዎችን ካላስፈላጊ እንግልት ለመታደግና በቅልጥፍና ለማስተናገድ ይቻል ዘንድ ከክልሎችም ሆነ ከከተማ መስተዳድሮች ለሚመጡ የሐጅ ተጓዦች ከየትኛውም የመጅሊስ ጽሕፈት ቤት የማጣሪያም ሆነ ሌላ ማንኛውም አይነት ምዝገባ የሚሆን ክፍያ የሌለ መሆኑን እያስታወስን ከምዝገባ ጀምሮ ያሉ ሂደቶች በሙሉ ካለፉት ጊዜያት በተሻለና በተማከለ አሰራር በፌዴራል መጅሊስ ማለትም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ብቻ የሚሰጡ መሆኑን ለማሳወቅ እንወዳለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት